ሁላችሁንም እደፋችኋለሁ። አይዞሽ ደኔናዬ አድንሻለሁ። እነዚህ የተረገሙ ከእጅ አመለጡ የትም አይጠፉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ያለው እግዚአብሔር ይመስገን። እንግዲህ እንደተለመደው ዛሬ ክፍል ደሊና ተከታታይ ድራማ ክፍል 36 ነው የማቀርብላችሁ ማለት ነው። እንግዲህ ዛሬ እንደተለመደው ማለት ነው። በስማም ዛሬ ደግሞ ሰስፔንስ ነው የሚያደርገው ደሊና ተከታታይ ድራማ ማለት ነው። እንግዲህ ያው አመልጠው ነበረ ካመለጡም በኋላ አንዳንድ ሲባል ከዛ በመጨረሻ ላይ አሮጊቷንና ሁለቱን አሮጊቶች እንግዲህ ቤዛን ለመግደል ሞክራ ነበረ። ያው እንግዲህ ወደ ሰማይ ከሸፈ ማለት ነው። ከዛም በኋላ ወይዘሮ አዜብ በእውነት በጣም ነው የምትችለው እግዚአብሔርን። ከዛን ወይዘሮ አዜብ ደግሞ ወደ ተኛች ማለት ነው። ከተኛች ከወደቀች በኋላ ልክ እንደተመታች ነው ወደቀች። ከዛን ቤዛ እንደመታቻቸው አድርጋ ደንግጣ ወጣ ሸሸች ማለት ነው። ከሸሸች በኋላ ግቢ ላይ ወጥታ ወደ ውጭ ከወጣች በኋላ ምንም አልተፈጠረም። ቤዛ ተረጋጊ፣ ምንም የተፈጠረ ነገር የለም፣ አይዞሽ፣ ምንም እንዳትሆኝ እያለች ማለት ነው ራሷን ታጽናና ጀመር ማለት ነው። ከዛም በኋላ ያው እንግዲህ ካሌብንና ደሊናን እንግዲህ መልሶ ልጅየው ይዟቸው አስሮ ባስቀመጠባቸው ሰዓት እናንተ ከየትም አታመልጡ፣ እገላችኋለሁ፣ የትም አትሄዱም፣ እኔና አንቺ ብዙ ያልጨረስነው ነገር አለ ይላታል ማለት ነው ደሊናን። ካሌብም እንግዲህ ዝም ይላል። ከዛ ልጅየው ጥሏቸው ሲወጣ ያው ካሌብ ሊፈታ ገመዱን ሲታገል ደሊና ካሌብ አይፈታህም፣ ተወው፣ ሰውነት ከናታሪክም አጉል አትድከም፣ ሰውነት ከናታሪክም ተወው፣ አይፈታህም ትለዋለች ማለት ነው። እወጣለሁ፣ እፈታዋለሁ፣ እኔንም አንቺንም አድንሻለሁ ይላታል ማለት ነው። ከዛን እንደዛ በተደራረገ ሰዓት ያው እንግዲህ ሁለቱ አሮጊቶች ናቸው እንግዲህ ከቤት ውስጥ የሚቀሩት ማለት ነው። ከዛን ወይዘሮ ቤዛ ደግሞ በጣም ትናደዳለች፣ ትበሳጫለች። ሁላቸውም ነው የምገድላቸው፣ የትም አያመልጡኝም፣ ካሌብ የት እንዳለ እኔ ፈልጌ ያገኛለሁ፣ የትም አታመልጥም እያለች ዛቻዋን ጀመረች ማለት ነው። ከዛን እንግዲህ ያላት አማራጭ ያው በጣም ዛቻዋ እንደቀጠለ እያለ እንግዲህ ሁለታችሁንም እገላችኋለሁ፣ ካሌብ የት እንዳለ አታመልጠኝም እያለች ዛቻዋን እንደዛው እንደቀጠለችው ከዛን ወደ መካዘኑ ነው የገባችው። ወደ መካዘኑ ከሄደች በኋላ እንግዲህ ያው እንግዲህ ድምጿን ነው የቀየረችው ማለት ነው። ድምጿን ቀይራ እናንተ ምን ትፈልጋላችሁ እየተቀያየራችሁ የምትመጡትኝ? ተውን፣ ከኛ ምንድን ነው የምትፈልጉት? ገንዘብ ከሆነ የምትፈልጉት እንሰጣችኋለን፣ የፈለጋችሁትን ገንዘብ ይላል ማለት ነው ካሌብ። እኛ ገንዘብ አንፈልግም፣ እናንተን ማሰቃየት እናንተን ማሰቃየት እንጂ ከእናንተ ምንም አንፈልግም፣ አርፋችሁ ተቀመጡ፣ የቀረ እያንዳንዳችሁ እደፋችኋለሁ ትላችኋለች ማለት ነው። ከዛን እንደዛ እያሉ አንድ ሁለት በሚነጋገሩ ሰዓት ደግሞ ደሊናን በጣም ጫና እያበዛች ነበር። እንግዲህ ካሌብ እንደፎከረው ማለት ነው አልቀረም። ያው እንግዲህ ገመዱን ከፈታ በኋላ ወይዘሮ ቤዛን እንግዲህ ቆምልሎ መዝግድ እንትን ማለት ነው መጣል ነበረበት ያለው። ያው ራሷ እንድትስት አደረጋትኝ። ከዛን ራሷን ከሳተች በኋላ ቁልፉን ከኪሱ አውጥቶ ይዞ ነው የወጣው ማለት ነው። ከዛን ደሊናን ፈታት ይዟት ሄደ ማለት ነው። ግን ስህተት እዚህ ላይ እየሰራው እኔ ሽጉጡን ማንሳት ነበረበትኝ። ካሌብ የሆነ እንትን ሲያደርግ ቶሎ ነው በቃ እንትን የሚለው ማለት ነው። ሽጉጡን መቀበል ነበረበትኝ በዚሁ አጋጣሚ ማለት ነው። ከዛን ራሷን ስታ ከወደቀች በኋላ ወይዘሮ ቤዛ እንግዲህ ይዞ ነው የሚወጣው። ይዞ ከወጣ በኋላ ቶሎ በይ እያለ ደሊናን ይዞ በሚሸሽ ሰዓት እንግዲህ ልጅየውን ተባባሪው ፊት ለፊት የጠበቃቸው እየሳቀ ከየትም አታመልጡም ሲለው እንግዲህ ድብድብ ገጠሙ። ካሌብ በዛ ሰዓት ጀግና ሆኗል ማለት ነው። ልጁን ከዘረረው በኋላ እንግዲህ ደሊና ሩጪ ማምለጥ አለብን እያለ ደሊናን ይዟት በሚሄድ ሰዓት ደሊና ካሌብ ደክሞኛል፣ እግሬ መታዘዝ አልቻለኝም ብላ ትወድቃለች ማለት ነው። ትቆማለች። መሄድ አለብን፣ ከዚህ ቦታ ማምለጥ አለብን ሲላትኝ አንተ ሂድ እኔ ቀስ ብዬ እመጣለሁ ስለው በፍጹም ጥዬሽ አልሄድም፣ አብረን መሄድ አለብን፣ እግርሽን እንደምንም ብለሽ አንቀሳቅሽው መሄድ አለብን ይላታል ማለት ነው። እንግዲህ እንደዛ በሚደራረጉ ሰዓት ያው እንግዲህ ልጅየው ወደ እንትና ነው የሚሄደው፣ ወደ ቤዛ ይሄዳን። ተነሺ ቤዛ ንቂ ሲላተኝ ምንድነው የሆንሽው? ምንድነው የተፈጠረው ሲላተኝ ያው እንግዲህ ራሴን አሞኛን እያዞረኝ ነው ትለዋለች ማለት ነው። ተነሺ ንቂ ልጆቹ አምልጠዋን ይላታል። ከዛን እሷ ደግሞ በጣም ትደነግጣለች። ምንድነው እየተካሄደ ያለው? ደስታ ንገረኝ፣ ምንድነው እየተፈጠረ ያለው? አንቺ እንዴት እንደዚህ ታደርጊያለሽ? ይሄው ልጆቹ እኮ አመለጡ፣ ካሌብና ደሊና እኮ ጠፉ ይላታል ማለት ነው። እንዴት እንደዚህ ሊሆን ይችላል? እንዴት ይላታል። ከዛን አንድ ሁለት በሚደራረጉ ሰዓት እንግዲህ ያው እንደርስባቸዋለን፣ እገላቸዋለሁ፣ አጠፋቸዋለሁ ትላለች ማለት ነው።
ከዛን እሺ ምንድነው የምናደርገው ከአሁን በኋላ ንገሪኝ ሲላተኝ እንግዲህ ደርስባቸዋለሁ ምንም ማድረግ አልችልም፣ ገንዘቤን ስጪኝ ይላታል። እንዴት ገንዘቤን ስጪኝ ትለኛለህ? ስራህን እኮ በስነስርዓት በአግባብ አልሰራህም ትለዋለች ማለት ነው። እንዴት እንደዚህ ታያለች? አንቺ እኮ ነሽ አስመለጥሻቸው። ስለዚህ ገንዘቤን እማሰጪኝ ከሆነ ግን አንድ ለአንድ ምንም ሳላስቀር ለካሌብ እነግረዋለሁ። የዛን ጊዜ ግን ሁላችሁም ወደ ወይን ቤት ነው የምትሄዱት ይላታል ማለት ነው። ከዛን እሺ ተረጋጋ፣ ገንዘብ ይሰጥሃን፣ ግን አንድ እቅድ ማውጣት አለብን ትለዋለች። ምን አይነት እቅድ ነው ይላታል ማለት ነው። በዚሁ አጋጣሚ ቤዛ የእሷ እቅድ ሁልጊዜ እንደዛ ነው እና ምን አይነት እቅድ ሲላት እንግዲህ የካሌብን እናት አልማዝን ማያዝ ነው ያለብን። እንዲህ ያቺ አሮጊት እኮ አለች አዜብ አለች ሲላት ሁላቸውንም ዘረሪያቸው ነው የመጣሁት ሲል እንዴት አንቺ እንደዛ ትያለሽ? አሳልፈው የሚሰጡ ዝም የሚሉሽ መሰሻ እንዴ? በሽጉጥ እኮ አስፈራርተሻቸው በሽጉጥ እኮ ልገሊያቸው ነበረ ሲላተኝ ምንም አታመጣም ትፈራለች። ስለዚህ አዜብ ወደ አዜብ ጥላት ልትሄድ ነው። አዜብ ጥላት ስለምትሄድ ብቻዋን ስለምትሆን አንችልም ሲላትኝ ብቻዋን ስለምትሆን ማንም ስለማይኖራት እሷን እናመጣለን፣ አልማዝን እናመጣለን። ከዛ ካሌብን እናገኘዋለን። ምክንያቱም ካሌብን ብቻህና ብለን ካሌብን እንይዛለን። ከዛን ካሌብንና እናቱን አልማዝን እንገላቸዋለን ሲላት አንገላቸውም፣ በዘን ምን ልናደርግ ትፈልጊያለሽ ይላታል። ደሊናን እንገላታለን፣ ደሊና ትሞታለች ትለዋለች ማለት ነው። ምክንያቱም ልጅየው አልማዝንና ካሌብን መግደል ያለበት ለምንድን ነው? ደሊናን ስለወደዳት ስላፈቀራት ነው ማለት ነው። እሱ ለራሱ ለማድረግ ነው እሱ ማለት ነው። ከዛን እንግዲህ አልማዝና አዜብ ናቸው ጭቅጭቅ የጀመሩት። ስልክ ስትደውል አልማዝ ምንም አልተነሳላት። እቺ ተረገመኝ ስልክ አላነሳችም ለምን እያለኝ ስትናደድ፣ ከዛን ይችኛይቱ ሻንጣዋን ይዛ ስትዘጋጅ የት ልትሄጂ ነው? የትም አትሄጂም ትላታለች። ከአሁን በኋላ ማንም አይከለክለኝ፣ ፖሊስ ጣቢያ ሄጄ ሁሉንም ነገር አስረዳለሁ ለፖሊስ ትላታለች። ከዛን የትም አትሄጂም ስትላት እኔ ለአንቺ እስረኛ አይደለሁም ከአሁን በኋላ አገልጋይሽ ባሪያሽ አይደለሁም ትላታለች። እንደፈለግኩኝ ሰው ትወጫለሽ፣ እንደፈለግኩ ውጪ፣ እንደፈለግኩ ግቢ ማለት እችላለሁ አትችይም ትላታለች። ከዛም በኋላ እንደዛ የተደረጉ ጥላት ነው የምትወጣው። ከዛን ሴትዮዋ እየወጣች እያለ ያው እንግዲህ ተባባሪው ከወደኋላ ያያታን። ከዛን ሴትዮቱ ፊት ለፊት እየሄደች እያለ እንግዲህ ቤዛ ናት የምትመጣባት። ቤዛ ትመጣባታለች፣ ትደነግጣለች። ቤዛ ምን ልታደርጊ ነው? ታይ ትላታለች። ከዛን የትም አታመልጭም አንቺ ጅል አሮጊት የታባሽ ልትሄጂ ነው ትላታለች። ሁሉን ነገር ለፖሊስ አሳውቃለሁ ትላታለች። አሁን ወደ ቤት ትመለሻለሽ ብላ እንትን ስትላትኝ ስታስፈራራት፣ ከወደኋላ ደግሞ ሰውየው አለ ወደኋላ እንዳትመለሽ ይላታል ማለት ነው። ምን እያረጋችሁ ነው? ልቀቁኝ፣ እሄዳለሁ፣ ሁሉንም ነገር ለፖሊስ እናገራለሁ ስትል አንድ ሁለት እንደዛ እያላት እያለ እንግዲህ ነገሩ እየተባባሰ ሲሄድ ወደ ቤት ተመለሽ ነው እንግዲህ ወደ ቤት መመለስ አለባት ዙሪያ ያለቻትኝ። ከዛን አንድ ሁለት ሲደራረጉ እንግዲህ ዋናው ወደ ቤት መመለስ ነው። ወደ ቤት ከተመለሰ በኋላ ሁለቱ ብጥብጥ ጀመሩ። አንቺ ነሽ የኔ ያረግሽው፣ አንቺ ነሽ የኔ ያረግሽው፣ እኔ ባልኖር ኖሮ በአሁን ሰዓት ከርቸሌ ነበር የምንገባው። እቺ የተረገመ ሴትዮ እኮ ለፖሊስ ልትናገር ነበረ። አንቺ ምን እያሰብሽ ነው ትላታለች ማለት ነው። እንደዛ በሚባባሉበት ሰዓት እንግዲህ ካሌብና ሽጉጧን መዛገላችኋለሁ አጠፋችኋለሁ በምትል ሰዓት እንግዲህ ካሌብና ደሊና ወደ ቤት ይመለሳሉ ማለት ነው። እንግዲህ ቀጣዩን ደግሞ በክፍል 37 እስከምንመጣ ድረስ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ውድ ቤተሰቦች አበረታቶች አመሰግናለሁ። እናንተን ማሰቃየት እንጂ ከእናንተ ምንም አንፈልግም፣ አርፋችሁ ተቀመጡ፣ የቀረ እያንዳንዳችሁ እደፋችኋለሁ ትላችኋለች ማለት ነው። ከዛን እንደዛ እያሉ አንድ ሁለት በሚነጋገሩ ሰዓት ደግሞ ደሊናን በጣም ጫና እያበዛች ነባት ነበር። እንግዲህ ካሌብ እንደፎከረው ማለት ነው አልቀረም። ያው እንግዲህ ገመዱን ፈታ። ገመዱን ከፈታ በኋላ ወይዘሮ ቤዛን እንግዲህ ቆም ብሎ መዝግድ እንትን ማለት ነው መጣል ነበረበት ያለው ያው ራሷ እንድትስት አደረጋትኝ። ከዛን ራሷን ከሳተች በኋላ ቁልፉን ከኪሱ አውጥቶ ይዞ ነው የወጣው ማለት ነው። ከዛን ደሊናን ፈታት ይዟት ሄደ ማለት ነው። ግን ስህተት እዚህ ላይ እየሰራው አንደኛ ሽጉጡን ማንሳት ነበረበትኝ። ካሌብ የሆነ እንትን ሲያደርግ ቶሎ ነው በቃ እንትን የሚለው ማለት ነው። ሽጉጡን መቀበል ነበረበትኝ በዚሁ አጋጣሚ ማለት ነው። ከዛን ራሷን ስታ ከወደቀች በኋላ ወይዘሮ ቤዛ እንግዲህ ይዞ ነው የሚወጣው። ይዞ ከወጣ በኋላ ቶሎ በይ እያለ ደሊናን ይዞ በሚሸሽ ሰዓት እንግዲህ ልጅየውን ፊት ለፊት ተባባሪው ፊት ለፊት የጠበቃቸው እየሳቀ ከየትም አታመልጡም ሲለው እንግዲህ ድብድብ ገጠሙ። ካሌብ በዛ ሰዓት ጀግና ሆኗል ማለት ነው። ልጁን ከዘረረው በኋላ እንግዲህ ደሊና ሩጪ ማምለጥ አለብን እያለ ደሊናን ይዟት በሚሄድ ሰዓት ደሊና ካሌብ ደክሞኛል፣ እግሬ መታዘዝ አልቻለኝም ብላ ትወድቃለች ማለት ነው። ትቆማለች። መሄድ አለብን ከዚህ ቦታ ማምለጥ አለብን ሲላትኝ አንተ ይሄ
ሂድ፣ እኔ ቀስ ብዬ እመጣለሁ ስለው በፍጹም ጥዬሽ አልሄድም፣ አብረን መሄድ አለብን፣ እግርሽን እንደምንም ብለሽ አንቀሳቅሽው መሄድ አለብን ይላታል ማለት ነው። እንግዲህ እንደዛ በሚደራረጉ ሰዓት ያው እንግዲህ ልጅየው ወደ እንትና ነው የሚሄደው፣ ወደ ቤዛ ይሄዳን። ተነሺ ቤዛ ንቂ ሲላተኝ ምንድነው የሆንሽው? ምንድነው የተፈጠረው ሲላተኝ ያው እንግዲህ ራሴን አሞኛን እያዞረኝ ነው ትለዋለች ማለት ነው። ተነሺ ንቂ ልጆቹ አምልጠዋን ይላታል። ከዛን እሷ ደግሞ በጣም ትደነግጣለች። ምንድነው እየተካሄደ ያለው? ደስታ ንገረኝ፣ ምንድነው እየተፈጠረ ያለው? አንቺ እንዴት እንደዚህ ታደርጊያለሽ? ይሄው ልጆቹ እኮ አመለጡ፣ ካሌብና ደሊና እኮ ጠፉ ይላታል ማለት ነው። እንዴት እንደዚህ ሊሆን ይችላል? እንዴት ይላታል። ከዛን አንድ ሁለት በሚደራረጉ ሰዓት እንግዲህ ያው እንደርስባቸዋለን፣ እገላቸዋለሁ፣ አጠፋቸዋለሁ ትላለች ማለት ነው። ከዛን እሺ ምንድን ነው የምናደርገው ከአሁን በኋላ ንገሪኝ ሲላተኝ እንግዲህ ደርስባቸዋለሁ፣ ምንም ማድረግ አልችልም፣ ገንዘቤን ስጭኝ ይላታል። እንዴት ገንዘቤን ስጭኝ ትለኛለህ? ስራህን እኮ በስነስርዓት በአግባብ አልሰራህም ትለዋለች ማለት ነው። እንዴት እንደዚህ ታያለች? አንቺ እኮ ነሽ አስመለጥሻቸው። ስለዚህ ገንዘቤን እማሰጭኝ ከሆነ ግን አንድ ለአንድ ምንም ሳላስቀር ለካሌብ እነግረዋለሁ። የዛን ጊዜ ግን ሁላችሁም ወደ ወይን ቤት ነው የምትሄዱት ይላታል ማለት ነው። ከዛን እሺ ተረጋጋ፣ ገንዘብ ይሰጥሃን፣ ግን አንድ እቅድ ማውጣት አለብን ትለዋለች። ምን አይነት እቅድ ነው ይላታል ማለት ነው። በዚሁ አጋጣሚ ቤዛ የእሷ እቅድ ሁልጊዜ እንደዛ ነው እና ምን አይነት እቅድ ሲላት እንግዲህ የካሌብን እናት አልማዝን ማያዝ ነው ያለብን። እንዲህ ያቺ አሮጊት እኮ አለች አዜብ አለች ሲላት ሁላቸውንም ዘረሪያቸው ነው የመጣሁት ሲል እንዴት አንቺ እንደዛ ትያለሽ? አሳልፈው የሚሰጡ ዝም የሚሉሽ መሰሻ እንዴ? በሽጉጥ እኮ አስፈራርተሻቸው በሽጉጥ እኮ ልገሊያቸው ነበረ ሲላተኝ ምንም አታመጣም ትፈራለች። ስለዚህ አዜብ ወደ አዜብ ጥላቴን ልትሄድ ነው አዜብ ጥላት ስለምትሄድ ብቻዋን ስለምትሆን አንችልም ሲላትኝ ብቻዋን ስለምትሆን ማንም ስለማይኖራት እሷን እናመጣለን፣ አልማዝን እናመጣለን፣ ከዛ ካሌብን እናገኘዋለን። ምክንያቱም ካሌብን ብቻህና ብለን ካሌብን እንይዛለን። ከዛን ካሌብንና እናቱን አልማዝን እንገላቸዋለን ሲላት አንገላቸውም፣ በዘን ምን ልናደርግ ትፈልጊያለሽ ይላታል። ደሊናን እንገላታለን፣ ደሊና ትሞታለች ትለዋለች ማለት ነው። ምክንያቱም ልጅየው አልማዝንና ካሌብን መግደል ያለበት ለምንድን ነው? ደሊናን ስለወደዳት ስላፈቀራት ነው ማለት ነው። እሱ ለራሱ ለማድረግ ነው እሱ ማለት ነው። ከዛን እንግዲህ አልማዝና አዜብ ናቸው ጭቅጭቅ የጀመሩት። ስልክ ስትደውል አልማዝ ምንም አልተነሳላት። እቺ ተረገመኝ ስልክ አላነሳችም ለምን እያለኝ ስትናደድ ከዛን ይችኛይቱ ሻንጣዋን ይዛ ስትዘጋጅ የት ልትሄጂ ነው? የትም አትሄጂም ትላታለች። ከአሁን በኋላ ማንም አይከለክለኝ፣ ፖሊስ ጣቢያ ሄጄ ሁሉንም ነገር አስረዳለሁ ለፖሊስ ትላታለች። ከዛን የትም አትሄጂም ስትላት እኔ ለአንቺ እስረኛ አይደለሁም፣ ከአሁን በኋላ አገልጋይሽ ባሪያሽ አይደለሁም ትላታለች። እንደፈለኩኝ ሰው ትወጫለሽ፣ እንደፈለኩ ውጪ፣ እንደፈለኩ ግቢ ማለት እችላለሁ፣ አትችይም ትላታለች። ከዛም በኋላ እንደዛ የተደረጉ ጥላት ነው የምትወጣው። ከዛን ሴትዮዋ እየወጣች እያለ ያው እንግዲህ ተባባሪው ከወደኋላ ያያታን። ከዛን ሴትዮቱ ፊት ለፊት እየሄደች እያለ እንግዲህ ቤዛ ናት የምትመጣባት። ቤዛ ትመጣባታለች፣ ትደነግጣለች። ቤዛ ምን ልታደርጊ ነው? ታይ ትላታለች። ከዛን የትም አታመልጭም አንቺ ጅል አሮጊት የታባሽ ልትሄጂ ነው ትላታለች። ሁሉን ነገር ለፖሊስ አሳውቃለሁ ትላታለች። አሁን ወደ ቤት ትመለሻለሽ ብላ እንትን ስትላትኝ ስታስፈራራት ከወደኋላ ደግሞ ሰውየው አለ ወደኋላ እንዳትመለሽ ይላታል ማለት ነው። ምን እያረጋችሁ ነው? ልቀቁኝ፣ እሄዳለሁ፣ ሁሉንም ነገር ለፖሊስ እናገራለሁ ስትል አንድ ሁለት እንደዛ እያላት እያለ እንግዲህ ነገሩ እየተባባሰ ሲሄድ ወደ ቤት ተመለሽ ነው እንግዲህ ወደ ቤት መመለስ አለባት ዙሪያ ያለቻትኝ። ከዛን አንድ ሁለት ሲደራረጉ እንግዲህ ዋናው ወደ ቤት መመለስ ነው። ወደ ቤት ከተመለሰ በኋላ ሁለቱ ብጥብጥ ጀመሩ። አንቺ ነሽ የኔ ያረግሽው፣ አንቺ ነሽ የኔ ያረግሽው፣ እኔ ባልኖር ኖሮ በአሁን ሰዓት ከርቸሌ ነበር የምንገባው። እቺ የተረገመ ሴትዮ እኮ ለፖሊስ ልትናገር ነበረ። አንቺ ምን እያሰብሽ ነው ትላታለች ማለት ነው። እንደዛ በሚባባሉበት ሰዓት እንግዲህ ካሌብና ሽጉጧን መዛገላችኋለሁ፣ አጠፋችኋለሁ በምትል ሰዓት እንግዲህ ካሌብና ደሊና ወደ ቤት ይመለሳሉ ማለት ነው። እንግዲህ ቀጣዩን ደግሞ በክፍል 37 እስከምንመጣ ድረስ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ውድ ቤተሰቦች አበረታቶች አመሰግናለሁ። እናንተን ማሰቃየት እንጂ ከእናንተ ምንም አንፈልግም፣ አርፋችሁ ተቀመጡ፣ የቀረ እያንዳንዳችሁ እደፋችኋለሁ ትላችኋለች ማለት ነው። ከዛን እንደዛ እያሉ አንድ ሁለት በሚነጋገሩ ሰዓት ደግሞ ደሊናን በጣም ጫና እያበዛች ነበር። እንግዲህ ካሌብ እንደፎከረው ማለት ነው አልቀረም። ያው እንግዲህ ገመዱን ከፈታ በኋላ ወይዘሮ ቤዛን እንግዲህ ቆምልሎ መዝግድ እንትን ማለት ነው
መጣል ነበረበት ያለው ያው ራሷ እንድትስት አደረጋትኝ። ከዛን ራሷን ከሳተች በኋላ ቁልፉን ከኪሱ አውጥቶ ይዞ ነው የወጣው ማለት ነው። ከዛን ደሊናን ፈታት ይዟት ሄደ ማለት ነው። ግን ስህተት እዚህ ላይ እየሰራው አንደኛ ሽጉጡን ማንሳት ነበረበትኝ። ካሌብ የሆነ እንትን ሲያደርግ ቶሎ ነው በቃ እንትን የሚለው ማለት ነው። ሽጉጡን መቀበል ነበረበት።